ሰላም ሰላም ተመልካቾቼ ባለፈው ስለ ፖፖ አከፋፈት ሰርቼላችሁ ነበር። ለዛሬ ደግሞ ፖፖ ላይቭ ከከፈትን በኋላ እንዴት ነው ኤጀንት አይዲ የምንመላው፣ እንዴት ነው የፊት አሻራ የምንሰጠው የሚለው ለዛሬ ቪዲዮ አሳያችኋለሁ። በመጀመሪያ ወደ ፖፖ አፕሊኬሽናችንን እንገባለን። ከገባን በኋላ እሱን ከመንገሬ በፊት በታች የተደረደረ አምስቱን ጥቅማቸው ልንገራችሁ። የመጀመሪያው ላይቭን የገቡ ሰዎችን የሚያሳየን። እንደምታዩት ላይቭ የገቡ ሰዎች ላይቭ እኛም ስንገባ ላይቭ የምትለውን ነክተን እንገባለን ማለት ነው። በሁለተኛው የምትገኘው ደግሞ ፓርቲ ይለናል። ፓርቲ ማለት ወንዶች ይሁኑ ሴቶች በወንበር ሲቀመጡ ተቀምጠን የምንሰራበት ነው። ሶስተኛው የሚገኘው ደግሞ ቪዲዮ ምናምን የተፖሰቱ ፎቶዎች ምናምን የምናይበት ነው። እንደምታይ አራተኛው ደግሞ ቴክስት ምናምን ካለ የምናይበትና የምንጽፍበት ነው። ያቺ አምፑል የምትመስል ከነካናት ወደ ፕሮፋይላችን ትወስደናለች። አሁን የሚያሳያችሁ የፊት አሻራ እንዴት ነው የሚሰጠው ነው የሚለው። የፊት አሻራ እንዴት ነው የሚሰጠው ወሳኙ ነገር ማለት ነው። በአንደኛ የሚገኘው ፌስ ምናምን የሚለው ጎን እንለዋለን። በመጀመሪያ አፕሎድ ኤ ፎቶ ዩርሰልፍ የሚለው እሱን አንዴ ክሊክ እናደርገዋለን። ኢፌክት የሌለው የኛን ፎቶን አንዱን መርጠን እናስገባለን። እኔ ኢፌክት አለው፣ የእናንተ ጸዴ የሆነ ኢፌክት የሌለው ታስገባላችሁ። ካስገባን ስታርት ቱ ምናምን የሚለው እነካዋልና ኮንፌር እንለዋለን። ይህንን የእናንተ አሻራ ታች ያለችው የሆነ የአሻንጉሊት ምልክት እሷን እያያችሁ ታስገባላችሁ። እኔ አሻራ ስላስገባው ነው፣ ሁለተኛ አላስገባም፣ አይፈቅድልኝ ስለሆነ ነው። እሱን ካስገባችሁ ጨረሳችሁ ማለት ነው። ከዛ ባክ እንለዋለን። ወደ ፕሮፋይላችን እንመለሳለን። ሁለተኛ ወሳኝ ነገር ኤጀንት አይዲ ነው። ኤጀንት አይዲ ማለት የእናንተ አስተማሪ ማለት ነው። እኔ የምፈልገው አሁን አስተማሪ እመርጣለሁ ማለት ነው። አርባ አራት 5 85 የሚለው የኔ ኤጀንት ናምበር ነው። እሱን ቁጥር ፕሊዝ ኢንተር ዩር ኤጀንት አይዲ የሚለው ክሊክ ካደረግን ኮንፌር እንለዋለን። ኮንግራጁሌሽን ይለናል። ኤጀንት አይዲ አላችሁ እያለን አሁን እኔ ኤጀንት አይዲ አለ